ደህና ዋላችሁ። ሰላም ነው። እንዴት ነህ? አለን ነፃ ምግብ አለ ተብዬ ነበር። እዚህ ነው በቃ ይቀርባ። እሺ ከዛ በፊት ግን እዚህ ጋር መፈረማት ወረቀት አለች። በሁሉ ምግቡ ምንም ችግር የለም። እስኪ በደንብ አንብቡ መጀመሪያ። ሙሉን እናንተ በነፃ ምግብ እያቀረባችሁ ውል ምናምን ላነብ ቶላ አባቴ በጣም ነው የምናመሰግነው። በጣም ነው የምናመሰግነው። እንዳንተ አይነት ሰው ማግኘት በጣም ይከብዳል። እውነት ያው ኩላሊትህንና ልብህን እንደዚህ ለግሶ ለምግብ በጣም ነው የምናመሰግነው ወንድም። ኩላሊትህንና ልብህን ለገስክ ፈረምክ እኮ በጣም ነው የምናመሰግነው። ለዚህ ማለት ለገስክ ማለት እኔ ነፃ ምግብ እኮ አለ ብሎኝ እኮ ማለት ነፃ ምግቡ ኩላሊትህንና ልብህን እንደምትለግስ ከመሞትህ በፊት ጥሩ ምግብ በልተህ እንድትሞት ነው። በጣም ነው የምናመሰግነው ማለት አረ እንደዚህ የለም። ምን ያልነገሩኝም ኩላሊቴ ሻንዱ የሆነ ልብ ይለገሳል እንዴ? ልገሉኝ ነው እንደዚህ አንበበህ እኮ ፈረምክ። እኔ ግን አይ ወላ ፍርስ ነው ይወጣ ወይ አሮን ማፍረስ በዘጠኝ ፓትሮል ተከባል። ወዴትም መንቀሳቀሳችን ነው ነገር የለውም። እሺ ወጡ ምንድነው? ቢያንስ ወጡ ምስር ነው ወጡ በምስር ነው የሰው ነፍስ በምስር ምን ይደረግ እንግዲህ ወንድ አረ እኔ ማነሽ እንትና መበለቻውን አምጪልኝ። ፍላጎት ወንድሜ አከለመተ እንዴት ነው ሙቀታና ባላካራ አላካር አቆራኝ ይኸውልህ የኔ ነገር ከዚህ በኋላ ተስፋ የለውም። ስለዚህ ያለውን ነገር ሁሉ አንተ እንደሚሆን ታደርገዋለህ። ሽማይን ታውቃታለህ አይደል? ታጓረሷታል ያለችው እሷ ጋር ወርቆች አሉ። ወርቆቹን ተወስደና ሄደ ለእናቴ ሰዓታለህ። እናቴ በጣም ትወዳለች። እንደ ልጅ ሆነ ተንከባከባት። እናቴ ልጅ ያስፈልጋታል። አንተ ማለት ነው ወንድሜ ነህ። ሁሉን ነገር የምውሰደው ንብረቴን፣ መኪኔን፣ ቤቴን ሁሉን ነገር ምንድነው? አትሞትም እንዴ? ምን አልከኝ? አይ ቀጥል። እሺ ሚስቴንም ቢሆን ውሰዳት። በቃ አንተ ናት ከዚህ በኋላ እኔ ሟች ነኝ። ከዚህ በኋላ በቃ ሁሉን ነገር ውሰደው። ደስ ያለን ነገር ውሰድ። ደግሞ ሌላው ከወንዙ ባሻገር የቀበርኩት ነገር አለ። የአካባቢው ሰው እዛ እንዳለ አያውቅም። በማታ ትሄድና መብራት ታበራለህ። በፍላሽ ላይ ቢሆን ችግር የለውም። ሄደህ ከዛ ውስጥ የተቀበረው ነገር ታወጣለህ። ደግሞ ያቺ የሞት ወዳጄ አንተ ስራ አንተ ትቆያለህ በጣም ማን ይዴንሽ አንተ ወለበና ፍቅረኛ የተመጣለች አስተዋውቃቸዋለሁ ዛሬ አበሽ እንዴ አልሰማህም እንዴ ዲያር በጣም ደስ ይላል ግን ማለት ነው ትንሽ አካል ጉዳተኛ ነችና ፊት ምናምን እንዳይቀየር ስታያት ኖርማል ነው አረች ኖርማል ጋር እንዳታሳይ የኔ ፍቅር ቆንጆ እንዴና ዳንሽ እሱ ነው ቤስት ጓደኛ ሰላም ነው ፍላጎት ባላ ፍቅረኛ ይሳል እሺ በቃ እንሽት እሺ ስራለችብኝና መልሳለሁ ትጂ ነው በቃ በኋላ እንደወልሽ እሺ አንተ አካል ጉዳተኛ ነች አላልከኝም እንዴ ታዲያ አካል ጉዳተኛ ኮንስታር የት አለች? ይሄ ሙሉ ጤነኛ አይደለች እንዴ? ማለት የሆነ አካል ሲጎድል አይደል እንዴ አካል ጉዳተኛ የሚባለው? እና ቂጧ አይታል ልጅ እንዴት ዋልክ? አለን ማዘር እንዴ ወዴት ነው የምትሄድ? ቆማ ቀረኩ። መች ነው ሰርግህን የምንበላው? ምን አገቦት እዚህ 12ኛ ክፍል እያለሁ ውጤት ምናምን ብለው ሰፈሩን አምሰውት መከራዬን በልቼ አለፍኩ። እንደገና ደግሞ ግራጁዌሽን መች ነው የምንበላው አሉ በሉ። አሁን ደግሞ ሰርግ መች ነው የምንበላው? በእኔ ነው እንደ ቀለቡት የሚችሉት። እኔ እኮ ለምን ቆመህ ትቀራለህ? እኛም ሰርግ መብላት አማረን እኮ